ሻሎም ቅዱሳን እንዴት አላችሁ? ዛሬ እግዚአብሔርን ሐሳብ አብረን እንካፈላለን። የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 8 ላይ ከቁጥር 26 እስከ 39 ያለውን ክፍል አካፍላለሁ። ዛሬ የማካፍላችሁ ሐሳብ ስለ መፈታት ነው። በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ ስለፈታው ስለ አንድ ሰው ይናገራል። ሉቃስ ወንጌል ምዕራፍ 8 ቁጥር 26 ጀምሮ እስከ 39 ባለው ሐሳብ ላይ የምናገረውና ስለ መፈታት ጥቂት ከእግዚአብሔር ቃል ሐሳብ እናገራለሁ። ይህ ሰው የነበረበት ሁኔታ በጣም ጽኑ የሆነ አጋንንታዊ እስራት ውስጥ ወይም ደግሞ ስቃይ ውስጥ ያለ ሰው ነው እና መፈታትን ስታስቡ መፈታት ቀላል ነገር አይደለም። መፈታት አጋንንቶች ያስራሉ፣ እንደገና ሰውን ያሰቃያሉ። አጋንንቶች በአጋንንት የተያዘ ሰው ምንም አይነት ሰላም፣ ምንም አይነት እረፍት የለውም። አጋንንት እጅግ ክፉ፣ የሰውን ልጅ የሚያሰቃይ፣ የሰውን ልጅ የሚያጠቃ፣ የሰው ልጅ ተቃዋሚ መንፈስ ነው እና እስራትን የሚያደርገው ወይም የሚያስረው አጋንንት ነው። በአጋንንት የታሰረ ሰው ሁልጊዜ ተስፋ አይታየው፣ መልካም ነገር አይታየው፣ ሞት ይታየዋል፣ ስቃይ ይታየዋል፣ በሽታ ይታየዋል፣ ውድቀት ይታየዋል፣ ፍሬ አልባነት ይታየዋል፣ ሲቆም ይታየዋል እና ጭንቀት፣ እስራት፣ የተለያየ ነገር ውስጥ ሲገባ እንመለከታለን። በአጋንንት የታሰረ ስለዚህ የሚያስር አጋንንት ነው። ደግሞ መፈታትን የሚሰጥ መፈታትን የሚያደርግ ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ምን ያደርጋል? አርነት ይሰጣል። ወይም የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። ክብር ለጌታ ይሁን። ስለዚህ የሚፈታ ወይም ከጽኑ አጋንንታዊ እስራት የሚያላቅቅ ነፃ የሚያወጣው እስራትን የሚፈታው ማን ነው? መንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ባገለገለበት በምድር ቆይታው ብዙዎችን በመንፈስ ቅዱስ ጣት ሲፈታ፣ ብዙዎችን ነፃ ሲያወጣ እንመለከታለን። ስለዚህ የሚፈታ የጌታችን የኢየሱስ ክርስቶስ ስም፣ የስሙ ጉልበት፣ እንደገና መንፈስ ቅዱስ ይፈታል። ሃሌሉያ ሃሌሉያ። ይህንን ስፍራ ስትመለከቱ ጌታ ኢየሱስ ክርስቶስ ወደዚህ ሰው ወደ ጌርጌሶን ከመምጣቱ በፊት ወደ ማዶ እንሻገር እንዳላቸው ለደቀ መዛሙርቱ እንመለከታለን። ወደ ማዶ እንሻገር ካላቸው በኋላ ግን ከባድ የሆነ አውሎ ነፋስ፣ ትልቅ የሆነ ወጀብ ተነሳ። ጌታ ኢየሱስ ክርስቶስ በታንኳ ውስጥ በውስጠኛው ክፍል ተኝቶ ነበር እና አስጨናቂ ታንኳውን የሚያናውጥ ደቀ መዛሙርቱ ላይ ፍርሃት የለቀቀ ወየው ልንጠፋ ነው ያስባለ ወጀብ ተነሳ። ዛሬ አንድ መልእክት አለ። ከወጀቡ በኋላ የሚሆን ክብር አለ። ኢየሱስ ጌታ። ወጀብ ካለ በሕይወታችሁ ላይ ክብር ሊገለጥ፣ ማዕበል ካለ በሕይወታችሁ ላይ መፈታት ሊሆን፣ አስጨናቂ ሁኔታ ካለ በሕይወታችሁ ላይ ድል፣ መልካም ዜና ሊሆን ነው። አሜን። ስለዚህ ይህንን ወጀብ ጌታ ኢየሱስ ክርስቶስ ተነስቶ ገሰጸው። ማዕበሉ ወዲያው ምን አለ ይላል? ጸጥ አለ ይላል። ክብር ለጌታ ይሁን። ወጀቡ ጸጥ ካለ በኋላ ጌታ ኢየሱስ ክርስቶስ ወደ ጌርጌሶን ወደ ተባለው ስፍራ ደረሰ። ገና እንደወረደ አንድ ለብዙ ዘመን አጋንንት አስሮት ያሰቃየውን ሰው አገኘ። ክብር ለጌታ። መፈታት መቼ ይሆናል? በእግዚአብሔር ጊዜ ይሆናል። በእግዚአብሔር ሰዓት ይሆናል። በእግዚአብሔር የጊዜ አቆጣጠር መፈታት ይሆናል። ሃሌሉያ። ይህ የእግዚአብሔር ሞመንት፣ የእግዚአብሔር ጊዜ በደረሰ ሰዓት ጠላት ዲያብሎስ በጣም ውጥረት ውስጥ ይገባል፣ ነውጥ ውስጥ ይገባል። ለምን? መፈታታችሁ እንድትቀበሉ አይፈልግማ፣ ነፃ እንድትወጡ አይፈልግማ። ስለዚህ የተለያየ ሁኔታን ያስነሳል። ልክ የመፈታት ሞመንት ነፃ የምትወጡበት ጊዜ ሲደርስ አጋንንት ይራወጣል። እንዳትፈቱ ያለ የሌለውን ኃይል ተጠቅሞ ኦፖዝ ያደርጋችኋል፣ ይቃወማችኋል። ግን መፈታት በእግዚአብሔር ሰዓት ይሆናል፣ በእግዚአብሔር ጊዜ ይሆናል።
ሃሌሉያ! ኢየሱስ ያድናል። ስለዚህ ይቺ ሙመንት ጌታ ኢየሱስ ክርስቶስ ወደ ጌርጌሶን የመጣባት ሰዓት ይህ ሰው ለዘመናት የታሰረው በመቃብር ስፍራ የሚኖረው በሌጌዮን መንፈስ የሚሰቃየው የሚፈታበት ሰዓት ነበር። ለአንዳንዶቻችሁ እግዚአብሔር እናንተን የሚፈታበት ሰዓት ደርሷል። ለአንዳንዶቻችሁ የበረከት የድላችሁ ሰዓት ደርሷል። ለአንዳንዶቻችሁ የፈውሳችሁ ሰዓት ደርሷል። ለአንዳንዶቻችሁ በር የሚከፈትበት ሰዓት ደርሷል። ለአንዳንዶቻችሁ የጉብኝት ሰዓት ደርሷል። ለአንዳንዶቻችሁ የምትወጡበት ሰዓት ደርሷል። ለአንዳንዶቻችሁ የከፍታችሁ ሰዓት ደርሷል። ሃሌሉያ! ስለዚህ ይቺ ሰዓት፣ ይቺ ጊዜ ይህ ሰው ለዘመናት ካሰረው ስቃይ የሚላቀቅበት ነፃ የሚወጣበት ሰዓት ነበር። ስለዚህ የመጽሐፍ ቅዱሳችን የዚህን ሰው የእስራት ጥልቀት ሲናገር ይህ ሰው ለብዙ ዘመን እንደታሰረ፣ ልብስ ለብሶ እንደማያውቅ፣ በመቃብር እንጂ በቤት ውስጥ እንደማይኖር የእግዚአብሔር ቃል ይናገራል። እንደገና በጣም ብዙ ጊዜ በሰንሰለትና በእግር ብረት እንደሚታሰር፣ ጥልቅ የሆነ እስራት ውስጥ እንደነበረ ይናገራል። እና ምን ያደርጋል ይላል የእግዚአብሔር ቃል? ልክ መንፈሱ ሲመጣበት፣ የአስጨናቂው ክፉ ሲመጣበት በጋኔኑ ኃይል ወደ ምድረ በዳ ይነዳል ይላል። የታሰረበትን ይበጣጥስና በጋኔኑ ኃይል ወደ ምድረ በዳ ይነዳል። አያችሁ፣ ሰውን የእግዚአብሔር መንፈስም ይነዳዋል፣ እንደገና አጋንንትም ይነዳዋል። እዚሁ ሉቃስ ወንጌል ምዕራፍ 4 ላይ ሄዳችሁ ስትመለከቱ ጌታ ኢየሱስ ክርስቶስ ከመጥምቁ ዮሐንስ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ነዳው ይላል፣ ከዳቢሎስ ይፈተን ዘንድ። ፈተናውን ሲጨርስ እንደገና በመንፈስ ቅዱስ ኃይል ተመለሰ ይላል። አያችሁ፣ መንፈስ ቅዱስ የተቆጣጠረው ሰው በመንፈስ ቅዱስ ኃይል ነው የሚነዳው። አጋንንት የተቆጣጠረው ሰው በአጋንንት ኃይል ነው የሚነዳው። ይህ ሰው በአጋንንት ኃይል እየተነዳ ምን ያደርግ ነበር? ወደ ምድረ በዳ ይሄድ ነበር። በእጁ ላይ የታሰረውን ሰንሰለት ይበጥስ ነበር። ካቴናውን ይበጥስ ነበር። እግር ብረቱን ይበጥስ ነበር ይላል። ዛሬ በጌታ በኢየሱስ ክርስቶስ በመንፈስ ቅዱስ ያልተሞላችሁ በመንፈስ ቅዱስ እንድትሞሉ፣ በመንፈስ ቁጥጥር ስር እንድትሆኑ በኢየሱስ ስም ጸልይላችኋል። አሜን። ስለዚህ ክፉ የሆነ የእስራት ጥልቀት ውስጥ ነበር ይህ ሰው እና ጌታ ኢየሱስ ክርስቶስ ወደ እሱ ሲመጣ ተመልክቶ እንደዚያ ካንተ ጋር ምን አለኝ? የልዑል እግዚአብሔር ልጅ ሆይ ካንተ ጋር ምን አለኝ? ይህ ሰው አጋንንትን አወቀ። በላዩ ላይ ያለው መንፈስ አጋንንቱ ኢየሱስን አወቀ። የእግዚአብሔር ቃል ሲናገር ኢየሱስን ያውቁታል ይንቀጠቀጡማል ይላል። ክብር ለጌታ። ስለዚህ ብዙዎች ያላወቁት፣ ብዙዎች የዮሴፍ ልጅ ይመስላቸዋል። ብዙዎች ዮሴፍ ጋር የጀመረ ማርያም ጋር የጀመረ ይመስላቸዋል። የአናጺው ልጅ ይመስላቸዋል። ግን የእግዚአብሔር ልጅ እንደሆነ ከዘላለም እንደነበረ ይህ ሰው ተረዳ። ላዩ ላይ የነበረው መንፈስ አወቀ ይላል። ስለዚህ ምን ልታደርግ መጣ? ካንተ ጋር ምን አለኝ አለ። ኢየሱስን አትድረስብኝ አለ። ኢየሱስን ወደ እኔ አትምጣ፣ ጊዜ ገና አልደረሰም አለ። ኢየሱስ እሺ አላለም። ምን አለው? ይህ ሰው የሚፈታበት ጊዜ ነዋ። ይህ ሰው ነፃ የሚወጣበት ጊዜ ነዋ። ስለዚህ ከዚህ መንፈስ ጋር ድርድር አልተቀመጠም። ሃሌሉያ! ኢየሱስ ጌታ። ካንተ ጋር ምን አለኝ ሲለው ልቀቀዋል። መንፈሱ አዘዘው። ይህን ሰው ለቀኸው፣ ይህን ሰው ለቀኸው ሂድ፣ ውጣ። ኢየሱስ ጌታ። በኢየሱስ ከስራታችሁ የምትፈቱበት፣ በኢየሱስም ያስጨነቃችሁ ለቆ የሚሄድበት ሰዓት ደርሶ ኢየሱስ ጌታ። ስለዚህ ከአጋንንት ጋር ተደራድረን፣ ከአጋንንት ጋር ተቻችለን፣ አትንካኝ አልነካም፣ አትድረስብኝ አልደርስብም ተባብለን የምንኖርበት ጊዜ አብቅቷል። በኢየሱስ ስም እናዘዋለን፣ አጋንንት ይወጣል። የትኛውም ጥልቅ እስራት እናዘዋለን፣ ይወጣል። ታዤዋለሽ፣ ይወጣል። ታዘዋል፣ አጋንንቱ ይወጣል። ስም ማን ነው አለው ኢየሱስ። ስሜ ሌጌዮን ነው አለ። ሌጌዮን የአንድ የሮም ወታደር ክፍል ሰራዊት ወይም ክፍለ ጦር
በውስጡ 6000 የሚያክሉ ሰራዊቶች ያሉ። ስለዚህ በዚህ ሰው ውስጥ እጅግ በርካታ 6000 የሚያክሉ አጋንንቶች አሉ። እነኚህ አጋንንቶች ነበሩ ለካ ሲያሰቃዩ ለዘመናት አስረውት ያስቀመጡ ኑሮን በመቃብር ያደረጉት። እግዚአብሔር ግን ደረሰለት። ሃሌሉያ! መልእክት አለ። በጽኑ ስርዓት ውስጥ ያላችሁ፣ ጠላት የሚያሰቃያችሁ፣ አጋንንት የሚያሰቃያችሁ፣ በህልማችሁ የሚያሰቃያችሁ፣ በእውን የሚያሰቃያችሁ፣ በበሽታ የሚያሰቃያችሁ፣ በጭንቀት የሚያሰቃያችሁ እግዚአብሔር ይደርስላችኋል። እግዚአብሔር ይደርስልሻል። እግዚአብሔር ይደርስልሃል። እግዚአብሔር ይፈታሃል። በእብደት የሚያሰቃያችሁ እግዚአብሔር ይፈታሻል። እግዚአብሔር ነፃ ያወጣሃል። ኢየሱስ ነፃ ያወጣሻል። እነዚህ ሌጊዮኖች ወይም ሌጊዮን የተባለው አንደኛ ይህንን ሰው ሲያሰቃዩ ለረጅም ጊዜ ሲያስጨነቁት የቆዩ ናቸው። ሁለተኛ ደግሞ ጌታ ኢየሱስ ክርስቶስን በመቃወም የተሰለፉ ናቸው። የክርስቶስ ኢየሱስ የአገልግሎት ጠላት ናቸው። ቅድም ወደዚህ ሰው እንዳይመጣ ወጀብን ያስነሱ፣ ይህ ሰው እንዳይፈታ ወጀብን ያስነሱ የክርስቶስን አገልግሎት የሚቃወሙ ናቸው። ዛሬ በአንተ ፊት ለፊት በመቆም አገልግሎትን የሚቃወም፣ ትዳርህን የሚቃወም፣ ሕይወትህን የሚቃወም፣ ስኬትሽን የሚቃወም ክፉ በኢየሱስ ስም ለቆ ይወጣል። እዘዘው፣ ለቆ ይወጣል። አዛለው። ይህንን ቪዲዮ የምታዩ በኢየሱስ ስም ለቆ ይወጣል። እግዚአብሔር ይህንን ሰው ፈታ። ጌታ ኢየሱስ ክርስቶስ ይህንን ሰው ፈታ። ከተፈታ በኋላ ይህ ሰው ጌታ ኢየሱስ ክርስቶስን ለመነው። ጌታ ሆይ ካንተ ጋር ልሁን። ኢየሱስ ክርስቶስ እንደዚያ ኖ፣ በዚሁ በተፈታበት ከተማ ቆይ፣ በዚሁ የቀድሞ ታሪክን በሚያውቁት ሰዎች ፊት ቆይ እና እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ተናገር። እግዚአብሔር ከምን አይነት ጥልቅ እስራት ውስጥ እንደፈታ ተናገር። ኢየሱስ ጌታ። ዛሬ መልእክት አለኝ። እግዚአብሔር እንደደረሰላችሁ፣ እግዚአብሔር ታላቅ ነገር እንዳደረገላችሁ፣ እግዚአብሔር እንደጎበኛችሁ፣ እግዚአብሔር ድንቅ ነገር እንዳደረገላችሁ የሚነገርበት የምታወሩበት፣ ራሳችሁ ተፈታችሁ የምትናገሩበት፣ አምላኬ እኮ ከዚህ ውስጥ አወጣ የምትሉበት፣ እግዚአብሔር እኮ እኔን ሰው አደረገ የምትሉበት፣ በሮቼን ከፈተ የምትሉበት ሰዓት ደርሷል። ሃሌሉያ! ጊዜ ደርሷል። ሃሌሉያ! የኔ ነው የሚል ይህ መልእክት ይቀበል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ስለዚህ መፈታት በጌታ በኢየሱስ ክርስቶስ ስም ይሆናል። አሜን። ይህንን መልእክት ላይክ አድርጉ፣ ሼር አድርጉ፣ ለብዙዎች እንዲደርስ አድርጉ። እግዚአብሔር ይባርካችሁ። ይህንን ገጽ ደግሞ ፎሎ አድርጉ። ክብር ለጌታ ይሁን። አሜን።